شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه. رمضان يصبر ورنو يصبر አይነቶች በአጠቃላይ እዚህ ረመዳን ውስጥ ይገኙበታል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ በዛሬው ሐለቃችን የምንመለከተው ረመዳን ማለት የጾም ወር ብቻ ሳይሆን የሶብርም ወር መሆኑ ነው። ሶብር እንደሚታወቀው ባረከላሁ ፊኩም ሶስት አይነት ደረጃዎች አሏት ማለት ነው። እነዚህንም እንመለከታለን። የሶብረኛ ደግሞ ምንድነው ከተባለ ጀነት ነው። ሱብሃንአላህ አላህ ምን አለ ኢነማ ይወፋ الصابرون اجرهم بغير حساب። እነኛ ተእግስተኞች እኮ ምንዳቸውን የሚሰጡት ያለ ቁጥር ያለ ስፍር ያለ ገደብ ነው ይላል አላህ Subhanahu Wa Ta'ala። ታዲያ አላህ ጾመኛ የሆኑ አካላቶችን ሶብረኛ የሆኑ አካላቶችን ትልቅ ምንዳ ሊሰጣቸው ቃል ገብቷል። ቃል የሚገባው ጌታ ቃል የማያፈርሰው ጌታ ኃያሉ ጌታችን አላህ Subhanahu Wa Ta'ala ነው። የአላህ Subhanahu Wa Ta'alaን ቃል ኪዳን ለማግኘት እኛ በቃላችን መገኘት ባዘዘው መልኩ ልንገኝ ይገባናል። አላህ Subhanahu Wa Ta'ala በተከበረው ቁርአኑ ያ አዩሃ الذين آمنوا استعينوا بالصبر والصلاة እናንተ አማኞች ሆይ ታገዙ በምንድን በሶብር በትዕግስትና በሶላት ታገዙ። ለምን ኢነላህ መዐ الصابرين አላህ ማለት እኮ ከነኛ ከሶብረኞች ውስጥ ነው ይላል። ሙጃሂድ ምን ይላሉ ታላቁ ታቢዒ الصبر ሶብር ማለት አሉ طيب الصوم አሉ እዚህ ላይ ሲፈስሩ ማለት ነው يا أيها الذين آمنوا استعينوا بالصبر سين أي بالصوم مالتنا صوم براسو تأجستنا وصبر نوالو سبحان الله عجيب حديث لا عندما تعو مالتنا صوم شهر الصبر أياتشد صوم شهر الصبر رمضان مالتكو يا صبر ورنوالو وثلاثة أيام من كل شهر እንደዚሁም በየወሩ ሶስት ቀናቶችን መጾም። እንግዲህ የረመዳንን ወር ጾሙ ሸህሪ ሶብር ነው ያሉት። የሶብር ወይም የትዕግስትን ወር መጾምና በየወሩ ሶስት ቀናቶች መጾም አሉ ረሱል ሰለላሁ ዐለይሂ ወሰለም ይذهبنا وحر الصدر የልብ ወሐርን ያስወግዳል። ወሐራ الصدر ማለት ምንድነው ከተባለ غشه ووساوسه يعني ውስጥ ላይ ያሉ ወስወሳዎች ውስጥ ላይ የሚጎነተሉ ነገር በአጠቃላይ እንዲጸዳ ያደርጋል ማለት ነው። ወይም ደግሞ ሕቅድ يعني ገሌ ለምን አገኘ ብሎ ምቀኝነትን ያጸዳል አሉ ረሱል ሰለላሁ ዐለይሂ ወሰለም። አው الغيظ والعداوه ይቁጭት የሚባለው ነገር ጠላትነት የሚባልን ነገር ጥረግረግ አድርጎ ያስወግዳል። ምንን መጾም አሉ ረሱል ሰለላሁ ዐለይሂ ወሰለም ጾሙ شهر الصور صوم يعني صوم شهر الصوم قالوا يا تأجستن أيوة صوم شهر الصبر يصبرن ور مزوم يالوت رسول صلى الله عليه وسلم أياتشود سلازي رمضان ويم دقمو صومن من تابلو على مالتنا بارك الله فيكم شهر الصبر تابلو على مالتنا نا تأجست بعد تكالي يتأجست عيناتوج زوست يجنيوبت على مالتنا صوم من جدي ትዕግስት ከጾም ጋር አብሮ ተያይዞ መጥቷል ማለት ነው። እንግዲህ ከቁርአን ጋር ሙናሲብ የሆነ ነው ማለት ነው። ባረከላሁ ፊኩም ለምን ከተባለ ጾም የሚባለው ነገር ከስሜት በአጠቃላይ ይከለክላል። ከذلك ከዱንያም ዛሂዶች እንድንሆን ያደርገናል ማለት ነው። ጾመኛ በመንሆንበት ሰዓት ላይ በቃ ማለት የሆነ ነገር ማየት ስንፈልግ ይሄ እኮ ጾመኛ ነኝ ዛሬ طيب يهون نجار من نجار سنفلق صومنيانن يهون نجار يهون أبو تاسن نكساكس صومنيانن يجالن وستأجن الناس تاوسوا على مالتنا لمن هي سميتهم يبالو نجاراتوچن باتقالا يجللاچوال ፍላጎትም ይባሉ ነገራቶችን የነፍስያ ፍላጎትን ጥርግርግ ያደርጋል ያጠፋቸዋል ጾም ማለት ነው። وكذلك ዱንያንም ዛሂድ ያደርገናል ዝህድና እንዲኖረን ያደርገናል ማለት ነው። ጾም በራሱ ይሄ ትልቅ ሕክማ ነው ያለው። ሶላት ደግሞ ከተለያዩ ጸያፍ ተግባራቶች ይከለክላል ከሙንከር طيب واقم الصلاه ان الصلاه تنهى عن الفحشاء والمنكر ሶላትን በአግባቡ አቋቁም ሶላት እኮ ከተለያዩ ጸያፍ ተግባራቶችና ከውግዝ ተግባራቶች ይከለክላል ይላል አላሁ Subhanahu Wa Ta'ala ማለት ነው። وكذلك ረመዳን ላይ ቁርአን እንድንቀራ ጾመኛ ስንሆን ልባችን ወደ ቁርአን ያዘነብላል። ቁርአንን በቀራን ቁጥር ደግሞ አኺራን እንድናስታውስ ያደርገናል ማለት ነው። ታዲያ ረመዳን ሰብርንም በውስጡ ይዛል
ሰላተንም በውስጡ ይይዛል ማለት ነው። طيب ብዙ ሶላት እናበዛለን ብዙ ዱዓ እናበዛለን ወከذلك ወደ አላህ Subhanahu Wa Ta'ala ዝቅ እንድንል ያደርገናል ማለት ነውና ሶስቱ የሶብር አይነቶች ምን ምንድናቸው ከተባለ አንደኛው الصبر على طاعة الله አላህን በመታዘዝ ላይ ትዕግስት ማድረግ طيب ስንጾም ይርበናል ስንጾም ይጠማናል ስንጾም ካገባናት ባልተቤት ጋር ብንገናኝ ደስ ሊለን ይችላል ከባለቤታችን ጋር ማለት ግን ይህንን ሁሉ ነገር ምን ያደርገናል ጾሙ ይከለክለናል ማለት ነው ያንን ያኒ ሶብር የምናደርገው አላህ Subhanahu Wa Ta'ala ባዘዘው ነገር ላይ ጽንት ብለን ለምን ያንን ከፈጸምን ጾማችንን ስለሚያበላሽብን ጾማችን እንዳይበላሽ ዒባዳችን እንዳይበላሽ ምን አድርገናል ትዕግስት አድርገናል ማለት ነው وكذلك الصبر في أقدار الله الله በወሰናቸው ውሳኔዎችም ሶብረኛ መሆን ማለት ነው የተለያዩ ነገራቶች ሊገጥሙን ይችላሉ ጾመኛ ስንሆን ማለት ነው በቃ አላህ ቀድሮታል ብለን እናልፈዋለን ማለት وكذلك الصبر عن محارم الله الله ከከለከላቸው ነገራቶች ደግሞ طيب እንከለከላለን ማለት ነው እነኚህ አላህ የከለከላቸው ነገራቶች ጾሙን ጀምረን እስከንጨርስ ድረስ ብቻ ሊሆን ይችላል አሊያም ደግሞ ሁሌም حرام የተደረጉ ተግባራቶች ሊኖሩ ይችላሉ ማለት ነው እነኚህን እንዳንዳፈር ይከለክለናል ማለት ነው ጾም ትልቅ ነገር ነው ባረከላሁ ፊኩም ስለዚህ ይህ የሶብርን ወር በሶብር ልናሳልፍ ይገባናል አንዳንዴ ሰው ሊፎካከረን ወይም በሆነ ነገር ሊፈታተነን ይችላል طيب ሊሰድበን ይችላል ሊያንቋሽሸን ይችላል ሊገላምጠን ይችላል መጥፎ ንግግር እንድንናገር ሊጋብዘን ይችላል በዚህ ሰዓት ላይ ነፍሳችን ሁሌ ማስተዋስ ይኖርብናል ሶብረኞችነን ጾመኞችነን ስለዚህ ኢኒ ምሩኡን ሷኢም እኔ ጾመኛ ሰው ነኝ ብለን ለናሳልፍ ይገባናል እንጂ የታባቱን እሰራለታለሁ እኔ ከሷን እሺ ነው እንዴ ምናምን ብለን ሌላ ውስጥ ከገባን ጾማችን ይበላሽብናልና ጥንቃቄ ማድረግ ይኖርብናል ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ